አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንዴት ከረማችሁ? እያልን ይህን ቪዲዮ እንግዲህ ጀመረ ስታደርጉት አዳዲሶች እንደው አጋጣሚ ስታገኙት ላይክ እና ሰብስክራይብ እንዳትረሱ ማለት ነው። አበረታቱን፣ የእናንተን እርዳታ እንሻለን። ነገ ላይ የያዝነው ህልም የነገ ተስፋችን ትልቅ ደረጃ መድረስ ነውና የማንኛችሁንም ድጋፍ እንፈልጋለን። ይሄን ቋንቋ የምትሰሙም የማትሰሙ ሁላችሁ ትብብራችሁ መቼም ቢሆን ያስፈልገናል። እናንተ ስትተባበሩን እኛም የተሻለ ደረጃ ላይ ለመድረስ ያበቃናል ማለት ነው። ይቅርታ እንግዲህ በመካከል ዝናብ መጣና ክፉኛ ረበሸ። ቆርቆሮ ስለሆነ ከላይ ያለው ድምፁ ቀውጥ የሆነ እዛ እቃውን ማተራከመው ይመስላል ማለት ነው። እቃውን ማተራከም ያልነበረም ከላይ ነው። ይሄ ረህመት ነው የወረደውና በመካከል ድምፄን ማቋረጥ ግድ ሆኖብኝ ነበረ። እና ውድ ቤተሰቦቼ ዛሬ እንግዲህ በስሱ እስኪ በትንሹ ላሳያችሁ ነው ስራዬን። አንዳንዴ ቢዚ የሚያደርገኝ ነገር የሚያስጠፋኝ ነገር በስሱ ላሳያችሁ ነው። ይሄ መጥበህ ኩሽና እንለዋለን በሀገራችን፣ በአካባቢያችን በየአካባቢው ሊለይ ይችላል፣ የተለያየ ስም ሊኖረው ይችላል። ኩሽና እኛ በገጠር በተለይ እንግዲህ ያላችሁ ሰዎች ብዙዎቻችሁ ታውቁታላችሁ። ወንድ ልጅ ኩሽና ገብቶ ጉድ ጉድ ሲል ምናምን ይሄ አንተ ደግሞ ሴታ ሴት ምን ሴት ይመስል ጓዳ ገብተህ ትንጎዳጎዳለህ ይላሉ እና አያቶቻችን አባቶቻችን ይቆጣሉ። ከዚች ገጠመኝ የሆነ ቀን ክፉኛ ተቆጥቶኝ ነበር አባቴ ትዝ ይለኛል። ምን ሴት ይመስል ምን ሴት ይመስል ጓዳ ገብተህ ያርመጠመጥሃል። አይ ቤተሰብ ይለኝ ነበር። እኔ ደግሞ እዛም ሀገርም እያለሁ እዛ ከእናቴ ጎን ማለት ወጡም ስር እንጀራውም ስር የሆነ ትኩ ትኩ ማለት እወዳለሁ። እሷ ላሞቹን ስታልብ እኔ ወጥ መስራት ምናምን፣ እሷ ወጥ ስትሰራ እኔ ላም ማለብ፣ ውሃን የመሰለ ወንዝ ወርጄ ማቀራረብ የመሳሰሉ ነገሮች እወዳለሁ። እናቴ ጋር ከጎኗ ያኔ ትብብር በጣም ይመቸኛል እና ብሰራላት ሙሉ ለሙሉ ችዬ የእሷን ስራ ብሰራላት ደስታውን አልችለውም። በዛኔ ነው የምላችሁ። አሁንማ እንግዲህ በስለናል። አላህ ለዛ ያብቃን። ቁጭ አድርጌ እንዴት በካደምኳት ህልም ሆኖብን እንዳይቀር ጸሎታችሁ አይለየን። የሁላችሁም ጸሎት ያስፈልገናል፣ ለሁላችንም ለስደተኛ በሞላ እና የዛሬ ውሎዬን እንግዲህ በትንሹ ላሳያችሁ ነው። ዛሬ ዘቢሐ አለብኝ። እቃውን አጣጠብኩኝ፣ የጋህዋውን የሻውን ምናምን አጣጥቤ ከጨረስኩ በኋላ ወደ ድስቱ መጣሁ። ድስቱ እንግዲህ ትንሽ በካሜራ ላይ እንደሚታየው አይደለም። ካሜራ ላይ አነስ ይላል። ትልቅ ድስት ነው። 2 ዘቢሐ የሚይዝ ማለት ነው። 2 ዘቢሐ ነው የሚይዘው። ድስቱን ካጣጠብኩኝ በኋላ ቀጥታ እጥዳለሁኝ ማለት ነው። የሚቀጥለው ውሃ ነው የማደርገው። እንግዲህ ውሃ እቀዳለሁኝ፣ ውሃ ሞላዋለሁ። የሚቀጥለው እሳቴን ለኮስኩኝ፣ ዘቢሐውን ያኔ ስጋውን ማስገባት ነው። እዚህ ጋር እንደምትመለከቱት ቀጣይ ስራዬ ውሃውን ነው። ከውሃው ቀጥዬ የማስገባው ስጋውን ይሆናል ማለት ነው። እና ውድና የተከበራችሁ ቤተሰቦች እንዳትረሱ ላይክ፣ ሰብስክራይብ ማድረግ ማበረታታት አይለያችሁ። በትንሹ ነው የማሳያችሁ። ይሄን ስራዬን ሙሉ ለሙሉ መቅረጽ አይቻለኝም። ምክንያቱም ታውቃላችሁ ካሜራ አይወዱም። እንደምሰራ ቢያውቁም ብዙ እንደዚህ ወጣ እያልኩ ምናምን ከክላሴ ውጭ አሁን አብዛኛው መቀረጽ ያለበት ነገር ከግቢ ከክላሴ ውጭ ነበረ። ግን አይመችም። አሁን በተለይ ይሄ እዚህ ጋር የምታዩት ከነብ ምንድነው የሚባለው?
ኩርሲ ኩርሲ ይባል ከነብ ይባል አላውቀውም ወላሂ ከነብ አይባልም መሰለኝ። አልሙሂም ከራሲ እንለዋለን እኛ እንግዲህ በአረብኛ ከራሲ ነው የምንለው። በቋንቋችን ምን እንደሆነ አላውቀውም። ይሄንን ሙሉ ለሙሉ ነው የማወጣው። እንግዳ የሚኖር ጊዜ ይሄ ሙሉ ለሙሉ ይወጣል። ሁሌ እንግዲህ ላይቭ ላይ ስቀመጥ ታዩኛላችሁ እዚች ስር ቁጭ ብዬ ነው ምናምን ላይቭ ላይ ፏ ብትን ነው የምንለው። ይሄ ሙሉ ለሙሉ አወጣሁኝ እዛ ጋር ስጋዬን ጥጃለሁ። ስጋውን ከጣድኩ በኋላ ነው ውሃው እስከሚሞቅ ይሄን እያወጣሁ ነው። ይሄን ካወጣሁኝ በኋላ እዛ ምን ያህል እንደተደረደረ ብታዩት ኖሮ ከባድ ነበር። አንዱን ከአንዱ ቦታ ማንቀሳቀስ ምናምን ያደክማል ያኔ አድካሚ ነገር ነው። ሆኖም የማያልቅ ነገር የለም። የማይወጡት ነገር የለም። በርትተው ከሰሩ ሁሉም ያልፋል። ይህን እንዳለ ካወጣሁኝ በኋላ እዛ ውጭ ላይ ካሜራውን ይዤ ለመሄድ ለመቀራረጽ ምናምን አይመችም። ግቢው ብቻዬን የምኖርበት አይደለም ማለት ነው። ሰዎቹ መኖሪያም ስለሆነ መኖሪያ ባይሆን ኖሮ አሁን እስትራሃ ብቻ ገንጠል ያለ ቢሆን ኖሮ ችግር የለውም እንደፈለኩ ወጣ ብዬ ለመቅረጽ ምናምን አመቺ ነበር። ለማንኛውም ውሎዬን እንግዲህ በስሱ ለማሳየት ያህል ነው እዚህ ጋር እንደዚህ ቆየት የምልበት ምክንያት እዛ እያደረስኩ ስመለስ ድረስ ነው። እዛ እያደረስኩ ስመለስ ድረስ አንድም ደቂቃ ሆነ 40 ሰከንድ እንደዛ 40 ሰከንድ ያህል ይወስዳል። በጥሞና ተከታተሉን ቤተሰቦች። እንግዲህ አልፎ አልፎ ነው ቪዲዮ የምንሰራው ግን ይሄንን ስራዬን ሳስተዋውቅ የመጀመሪያ ጊዜ ነው። እኔ እዚህ ስራ ከመጣሁ ጀምሮ ስራዬን ቀርጬ አውጥቼ አላውቅም። ብቀርጽ ኖሮ በየጊዜ ነው ዘቢሃ ያለው ማሻአላህ እነዚህ ሰዎች ለሆዳቸው መለስ አይሉም። ማሻአላህ ይበላሉ ምንም ችግር የለባቸውም። ዋና እንትናቸው የሆዳቸው ነው። እከሌ ወጣ ወረደ ጉዳያቸው አይደለም መኪና ራሱ ከሚገርማችሁ በቂ መኪና የለም ቤት ውስጥ። ግን ከአሁን ፊት ሀብታም ቤት ሰርቼ አውቃለሁ። እንደነሱ ስጋ የሚበላ አይደለም። እንዴ የሌለው ሰው ይበላል እንዴ አልኩኝ አንዳንዴማ። በጣም ሀብታም ቤት ሰርቻለሁ። በጣም በጣም ቋጣሪ ለእያንዳንዱ ልጆቹ መኪና ገዝቶ ሰጥቷል። ለእያንዳንዱ ልጆች እዚህ ቤት ግን ከሁለት መኪና በላይ የለም። ቤተሰቡ ሙሉ ነው ከሁለት መኪና በላይ የለም። ግን ማሻአላህ ተባረከላህ ለቤታቸው ዝንጥ ያሉ ናቸው ፏ ያሉ ናቸው። ምንም ችግር የለባቸውም። እንግዲህ እዚህ ጋር እንደምታዩኝ ከአላበኝ በኋላ ነው ከድካሜ በኋላ ነው ካሜራውን ለመዝጋት እያደረኩ የነበረው። ስጋውን እንደምታዩት ሁለት ዘቢሃ ነው። ያኔ ሁለት በግ ነው አሁን ይሄ ጢቅ ብሏል። ከዳር እስከ ዳር ሞልቷል። አሁን ይሄ ሲፈላ በጣም አስቸጋሪ ነው በነገራችን ላይ አናሳ ድስት ምናምን ለእንደዚህ አይነት ነገር አስቸጋሪ ናቸው። ውሃው ሲፈላ ታውቃላችሁ ይዘላልና እስከ መፍሰስ ደረጃ ይደርሳል። በዚህ ጋር በጎን ደግሞ ጋህዋ እየሰራሁኝ ነው ዝግጅት ላይ ነኝ። ይኸው ሲፈላ ከዚህ ከላይ ያለው እንትን መነሳት አለበት። ይሄ ቆሻሻ ያወጣል እንደ አረፋት አይነት ነገር ያወጣል ይሄን ማጽዳት ግድ ነው። ይሄ ካልጸዳ ስጋው ላይ እንደ ቆሻሻ ነገር ምርግ ይልበታል ማለት ነው። ይሄን ካነሳሳሁኝ በኋላ እንግዲህ በመሃል ታዲያ ብዙ ስራ አለ ወዳጆቼ። እኔ በመካከል እያቋረጥኩ ነው እንጂ ካሜራውን የምቀርጸው በዚህ መሃል ሌላም ስራ ረጅም ሰዓት አሁን ይሄ ቀረጻ የተካሄደው ረጅም ሰዓት ነው። እዚህ ጋር እንግዲህ ስለባብስ የምታዩኝ ሰዎቹ እንግዶቹ እየመጡ ነው ምናምን እነሱን ለመቀበል የግድ ቶብ መልበስ አለብኝ ምናምን። እና በትንሹ ሳሳያችሁ የዛሬው ውሎዬ ይሄንን ይመስላል ወዳጆቼ ሀገራችን ሰላም ያድርግልን። ለሰላም ለሀገር ያብቃን። ሁላችሁም ባላችሁበት ሰላማችሁ ብዝት ይበል።
ይሄን ቪዲዮ ያየ ሁሉ ላይክ፣ ሰብስክራይብ ሳያርግ አይለፍ። በኮመንት ያበረታቱኝ፣ ሀሳብ አስተያየቱን ያስቀምጡልኝ። ካሜራ ለመቅረጽ በጣም አይመችም፣ አዳጋች ነው በጣም